ሰላም እንዴት ዋላችሁ? የኔ ተወዳጆች ሁሉ አማን ነው ወይ? ስራ፣ ኑሮ፣ ላይፍ፣ ማህበራዊ ህይወት አሪፍ ነው? ያው ዛሬ ላወራችሁ ያሰብኩት ምንድነው አብዛኛው ማህበረሰብ ስራና ህሊናን አቻችሎ መስራት ያቃተበት ጊዜ ነው። አብዛኛው ማህበረሰብ ይታወቃል ህሊናውን ሸጦ ነው የሚሰራው። ህሊናውን ሸጦ የሚሰራው ሰው አሁን መኪና፣ ቤትም የተሻለ ላይፍም ሊኖር ይችላል። ነገ ጠዋት ግን በህይወቱ በቤተሰቡ በአካባቢው ምን አይነት ተወዳጅነት ይኖረዋል ብለን እናስባለን? እሱስ ነገ ጠዋት ሲኖር ህሊናውን ሸጦ ያገኘው ሀብት ጤናማ ያደርገዋል ብለን እናስባለን? ያው አብዛኛው ማህበረሰብ ወደ ጂም እየሄደ ስለሆነ ዛሬ ደግሞ እስቲ ምሳሌዎቻችን በዳምፔል እናደርገዋለን። ይሄኛው ዳምፔል 10 ኪሎ ነው እንደምታዩት። ስለሆነ ይሄ 10 ኪሎ ማለት ምን ማለት ነው? ህሊናውን ሸጦ ስራውንና ገንዘቡን እያየ ለሚኖረው ማህበረሰብ ነው። ይሄ ማህበረሰብ እየሰራ ቢሆን ገንዘብ ቢውል ያደርጋል። ህሊናው ግን እዚህ ውስጥ የለም። ስራ በጣም ፌመስ ሊሆን ይችላል፣ ታዋቂ ሊሆን ይችላል። ግን እንደምታዩት በቀኝ እጁ ብቻ ነው የሚያነሳው። ቀኝ እጁ ደግሞ ሲያነሳ ይሄ ሰውዬ ሊኖረው የሚችለው ገንዘብና ገንዘብ ብቻ ነው። ህሊናውንም ቀድሞ ስለሸጠው ስራና ገንዘብ ነው ያለው። ስለሆነ ይሄ ሰውዬ ምንም ሀብት የለውም። ቀጣዩ ደግሞ እንደምታዩት የቅድሞ 10 ኪሎ ነው፣ ያሁኑ 5 ኪሎ ነው። ይሄ ህሊናው ነው፣ ይሄ ገንዘብ ነው። ሁለቱንም እኩል ቢሰራበት ሰውነቱ ምን ይሆናል? ይፋፋል። ሲፋፋ ቀኙ ብቻ አይፋፋም፣ እንደ ቅድም እንዳየነው ሀብቱ ብቻ አይፋፋም። ህሊናውን ጠብቆ ስለሚሰራ ህሊናው ይፋፋል። ስለሆነ እንደዚያ ሁለቱንም እኩል ስፖርት የሚሰራ ሰው እና በቀኝ እጁ ብቻ ስፖርት የሚሰራ ሰው ብታዩት እናንተ የሰውነት አቋሙ እኩል አይሆንም። ምክንያቱም ምንድነው? በሁለቱም አይሰራም። ስለሆነ ነገ ጠዋት የጤና እክል የሚያጋጥመው ያ ሰው ነው። ይሄ ግን ህሊናውንም ጠብቆ ስራውንም አክብሮ የሚሰራ ሰው ነገ ጠዋት ምን ይሆናል? ቢውልድ ነው ሰውነቱ። ከማህበራዊ ሰዎች ጋር አብሮ ይኖራል። ከላይፉም የተሻለ ይኖራል። ስለሆነ መመራችሁ ነገር ምንድነው? ያው ህሊናችንን ጠብቀን ስራችንን እንስራ ማለት ነው።